የሐዋርያት ሃይማኖት ማቴዎስ 28 ቁጥር 19 እግዚኦ ሀበመኑን ሀውር እንዘ ቃለ ሕይወት ዘላለም ብቅ እንዳለ ቅዱስ ጴጥሮስ ዮሐንስ ምዕራፍ 6 ቁጥር 68 ላይ በሐዋርያት ሃይማኖት ክርስቶስ የባሕርይ አምላክ ነው። ሌላው የእምነት ድርጅት ያጠምቃል፣ ሁሉም ያጠምቃል። ግን አንድ ነገር ልንገራችሁ፣ ቅዱስ አትናቴዎስ ምን ይላል? መናፍቃን ራቅ ብለህ ስትሰማቸው ለክርስቶስ የሚቆረቆሩት ይመስሉሃል፣ ቀርበህ ብታያቸው ግን ሲሰድቡት ታገኛቸዋለህ ብሎ ይነገራል። ለምን? ለክርስቶስ ተቆርቁረናል፣ የክርስቶስ ስም አልተሰበከም ይላሉ። ስንቀርበው ግን ክርስቶስ ውዴ፣ ሽቶዬ፣ ናርዶሴ፣ ወንድሜ፣ አማላጄ ሲሉት እናገኘዋለን። እኛም ብንለው እግዚኦ መሐረነ ነው፣ እነሱ የሚለው እግዚኦ ተንብልነ ነው። ወይም እነሱ አማልደን የሚሉት እኛ ማረኒ። ማረን ከሚልና አማልደን ከሚል ያከበረ ማን? ማረን ንገሩኝ እንጂ ማረን ያለ ነው። ስለዚህ የሐዋርያት ሃይማኖት አንትሙኑ ትፈቅዱኑ ትሁሩ አላቸው ሐዋርያትን። እናንተ መሄድ ትፈልጋላችሁ ብሎ ቢጠይቃቸው እግዚኦ ሀበመኑን ሐውር እንዘ ቃለ ሕይወት ዘላለም ብቀ፣ አቤቱ የሕይወት ቃል አንተ እያለ የት እንሄዳለን ብለው መልሰዋል። በሐዋርያት ሃይማኖት የሚደረግ ጥምቀት በመሆኑ ኦርቶዶክሳዊት ቤተክርስቲያን ከሁሉም የተለየ ጥምቀት አላት። ሌሎቹ ክርስቶስን አያምኑበትም። እኛ ግን ሐዋርያት እንዳምኑ እናምናለን። የሐዋርያት ጥምቀት አለን፣ በስሙ እንጠመቃለን። ሌላው የሐዋርያት ክህነት ያለው ነው። ማንም ሰው ክህነት የለውም። አስታውሙ። ሁሉም ሰው ካህን ነው ብለው ያጭበረብራሉ። ማንም ሰው ሴቱም ወንዱም። አሁን ለምሳሌ አውሮፓ ውስጥ የቤተ ክርስቲያን የፕሮቴስታንቶች የአብያተ ክርስቲያናቸው ፓትርያርክ ሴት ናት። የአንድ ሀገር ለምሳሌ የስዊድን ሀገር ፓትርያርክ ሴት ናት። ሴቱም ክህነት አለው፣ ወንዱም ክህነት አለው ብሎ ያምናሉ። የሐዋርያት ክህነት ከሌለበት ጥምቀቱ ጥምቀት አይሆንም፣ አይረባም። ለምን ነው? እስኪ አንድ ጥያቄ ልጠይቃችሁ። ከእግር ጥፍራችን እስከ ራስ ፀጉራችን በሙሉ አይን ቢሆን ኑሮ በምን እንሰማ ነበር? ቅዱስ ጳውሎስ ነው እንደዚህ ያለው፣ እኔ አይደለም። ሁሉም አይን ቢሆን በምን እንሰማለን አለ። ለምሳሌ የእግራችን ውስጥ ጫማችን አይን ቢሆን እንኳንስ ጤና ሊሆነ ጫማ በመነካን ቁጥር ቀን ሙሉ ስናለቅስ ነው ነበር ማለት ነው። ሁሉም አይን አይሆንም፣ ሁሉም ጆሮ አይሆንም። ግን የክርስቶስ ሕዋሳት ነው። ሁሉም ክህነት አይሆንም። ለዚህ ነው 5000 ሕዝብ እየተከተለው ለክህነት የመረጠው ግን 12 ነው። ሁሉም ካህናት አይሆንም። በአንብሮተ እድ የተሾሙ ብቻ የማጥመቅ ስልጣን አላቸው። ለዚህ ነው ቅዱስ ጳውሎስ ራሱ ሲናገር በማንም ላይ ፈጥነህ እጅህን አትጫን ብሎታል። በማንም ላይ ፈጥነህ እጅህን አትጫን ያለው ጢሞቴዎስ ሁሉም ሰው ለክህነት ስለማይመረጥ። ክህነት ደግሞ የሚለው ምንድነው? ህሬት ያስፈልገዋል፣ መመረጥ ያስፈልገዋል። ምኩር መሆን አለበት፣ የተፈተነ መሆን አለበት። ወዘያፈጥን እዴሁ ለዘቤት ቤቱን ሰርቶ ቀጥቶ የሚያኖር ቤተክርስቲያን የመሰከረችለት ምኩር፣ የተፈተነ፣ የተማረ ስዩም መሆን አለበት፣ የተሾመ ፍኑ መሆን አለበት፣ የተላከ። ህሩይ ነው፣ ስዩም ነው፣ ፍኑም ነው፣ ምኩር ነው፣ ምሁር ነው። አምስቱን ያሟላ ካህን ነው። ህሩይ ነው፣ የተመረጠ ከ12ቱ ይልቅ ከሁሉም ህዝብ መጥቶ 12ቱን በ12ቱ ነገደ እስራኤል ልትፈርዱ መርጫቸዋለሁ እንዳለ መመረጥ አለበት። ቤተክርስቲያኒቱ ልትመርጠው የተገባው ሊያጠምቀው ይቻለዋል። በዚያ ካህን የተጠመቀ ጥምቀት አለኝ ማለት ይችላል ማለት ነው። ህሬት አንድ ተመልከቱ። ምሁር መሆን አለበት፣ መማር አለበት። ከምን ዘያእመረ መጻሕፍተ አምላካውያተ ወፈድፋደ አርባዕተ ወንጌላተ ኢይኩን አሐዱ ቀሲስ ብሎ ሰለስቱ ምዕት ወፍትሐ ነገሥት ተናግረዋል። ኢይኩን አሐዱ ቀሲስ ዘያእመረ መጻሕፍተ አምላካውያተ ወፈድፋደ አርባዕተ ወንጌላተ። አምላካውያን አምላክ ወዶ በአምላክ ኃይል በአምላክ ስልጣን በአምላክ ፈቃድ የተጻፉትን 10 መጻሕፍትን ብሉያት ሐዲሳትን ከቤተ ክርስቲያን ተምሮ ያልተሾመ ሰው ቤተ ክርስቲያን ያላስተማረችው ምን አይልም፣ ክህነት ሊመረጥ አይገባውም። ቤተ ክርስቲያን ሳታስተምረው መጽሐፍ ቅዱሱን ራሴ አንብቤ አጠምቃለሁ የሚል ሰው ስልጣን የለውም። አጥማቂውም አይድንም፣ ተጠማቂውም አይድንም። ለምን? ባለቤቱ ምን ብሎናል? ሀበ አንደው ክሌቶ ሰለስቱ ጉባኤ በስሜ እያሉ አሐዱ ማእከሌሆሙ፣ 2 ወይም 3 ናችሁ በስሜ የምትሰበሰቡ እኔ በመካከላችሁ እገኛለሁ ብሏል። 3 ያላቸው ምንድን ናቸው? አጭሯን አንዷን ብቻ ልነግራችሁ። 3 ያላቸው መጽሐፍ አንባቢ፣ ተርጓሚ ናቸው። 3 ናችሁ የምትሰበሰቡ ያለው መጽሐፉን ልታነቡት አንባችሁ ልታስተረጉሙት እኔ ያለው መጽሐፍ 1፣ አንባቢ 2፣ መምህር 3። 3ቱ ባላችሁበት ክርስቶስ አለ። እነሱ ግን መጽሐፍትን ከመምህር መማር አይፈልጉም። ሐዋርያት እንኳን ከክርስቶስ 3 ዓመት መማር ካስፈለጋቸው አንድ ቀን ዝም ብሎ ይዞ አስተምሩ ብሎ መስደድ
አልሰደዳቸውም። 3 ዓመት እንኳንስ ከሰው ከክርስቶስ እንኳን 3 ዓመት ተምረዋል። ሐዋርያት ከክርስቶስ 3 ዓመት ከተማሩ ወር እንኳን ከመምህራን እግር ስር ሳያስተውል ሳይቀመጥ ጌታ ተገልጦልኛል ብሎ የሚያጠን ሁሉ ምሁር ያልሆነ ያልተማረ፣ ምሁር ማለት ያልተማረ ሰው ቤተ ክርስቲያን ያላስተማረችው አስተምራም ያልመረጠችው ካህን መሆን አይችልም። ምኩር መሆን አለበት። ቤተ ክርስቲያን የፈተነችው ድንግልና መኖርን የመሰከረችለት ለሕይወት የሚበቃ ነው ብላ የመረጠችው ክርስቶስ አመክሮ ፈትኖ አስተምሮ እምነታቸውን አረጋግጦ አጋንንትን አውጡ ብሎ ልኮ ሙት አንሱ ብሎ ስልጣን ሰጥቶ በስጋዊ እያለ ፈትኖ የሰጣቸው እነዚህ ምኩራን የሆኑ ካህናት መሆን ይችላሉ። ስንዋን መሆን አለባቸው። አሁን እስኪ ተመልከቷቸው። አሁን በየቴሌቪዥን ጣቢያው ያሉት ፈውስ የሚሰጡት እናጠምቃለን የሚሉት ማን የላካቸው ናቸው ቢባል ራሳቸውን የላኩ ነው። በትንቢተ ኤርምያስ ምዕራፍ 23 ላይ ራሳቸውን እንደሚያሰማሩ እረኞች ወዮላቸው ተብሎ ተነግሯል። ትንቢተ ሕዝቅኤል ምዕራፍ 33 ላይም አለ ራሳቸውን እንደሚያሰማሩ እረኞች ወዮላቸው። ውባይቱ እሴሉ ለክሙ ኖሎተ ዘከመ ልቤ፣ ራሳቸውን የሚያሰማሩትን እረኞች ተዋቸውና እንደ ልቤ የሆኑ እረኞችን እልክላቸዋለሁ ብሏል። ትንቢተ ኤርምያስ ምዕራፍ 3 ላይም አለ፣ ምዕራፍ 5 ላይም አለ። እንደ ልቤ የሆኑ እረኞች የልባቸውን ፈቃድ ሀብትን ለማከማቸት ገንዘብን ለመዝረፍ ድርጅት ለመክፈት ራሳቸውን ያሰማሩ ሳይሆን ለክርስቶስ ፈቃድ እንደ ፈቃዱ የተጠሩ እነዚህ እረኛ መሆን ይችላል። ስለዚህ ቤተ ክርስቲያን የመረጠቻቸው ፍነዋን የለከቻቸው ፍነው ከመሆናቸው በፊት ስዩማን። እስኪ ስዩማን ይበሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ንስኡ መንፈሰ ቅዱሰ ተመልከቱ ለላሃደግሙ ኃጢአተ ይትሐደግ ሎሙ ወለለ ያሃደግሙ ኃጢአተ ይትሐደግ ሎሙ። እናንተ ኃጢአቱን ይቅር ያላችሁለት ኃጢአቱ ይቅር ይባለታል፣ ይቅር ያላላችሁለት ኃጢአቱ ይቅር አይባለትም ብሎ ዮሐንስ 20 ላይ እፍ እንዳደረጉት ዛሬም ሊቃነ ጳጳሳት ቅስና ሲሰጡ፣ ለምሳሌ ለእኔ ቅስና ሲሰጡኝ ብፁዕ ሊቀ ጳጳሳችን ሲሰጡኝ ለምሳሌ ምን ብለው ነው? በራሴ ላይ እፍ ብለው አፎዬ ተሰጥቶ ነፍሴ ያናይኩ እስመ ትእዛዘ አቀርኩ ብለው ሃይማኖቴን አስመስክረው ከዚያ በኋላ እፍ ብለው ንሳ መንፈሰ ቅዱሰ ብለው ነው ስልጣን የሚሰጠው። ክርስቶስ ለሐዋርያት ንስኡ መንፈሰ ቅዱሰ ብሎ እንደሰጣቸው ዛሬም ሊቃነ ጳጳሳት ንስኡ መንፈሰ ቅዱሰ ብለው የሚሾማቸው ስዩማን፣ ፍነዋን፣ ምኩራን፣ ምሁራን፣ ህሩያን የሆኑት እነዚህ ያጠመቁት ጥምቀት ይረዳል። የሐዋርያት ክህነት ያጠመቀው ጥምቀት ይረባል። የሐዋርያት ሃይማኖት አላችሁ የላችሁም? የመጨረሻው ምንድነው? የሐዋርያት መስዋዕት ያጸናውን። እስቲ የሐዋርያት መስዋዕት ይበሉ። የሐዋርያት መስዋዕት ምንድነው? ቅዱስ ሥጋውና ምንድነው? ክቡር ደሙ ነው። እኔ ከሕይወት የወረደ እንጀራ ነኝ። አነ ውእቱ ኅብስተ ሕይወት ዘወረደም ሰማያት፣ ከሰማይ የወረደ ሕይወት እንጀራ እኔ ነኝ። አሁን ተመልከቱ። ሰውን አጠብ ነው፣ አነጻ ነው። በጥምቀት በማይገው ተጠውቆ ነጻ። አሁን ምን ይቀረዋል? መዝሙር 22 ላይ እንዲህ ይላል፣ እግዚአብሔር ይሄን ዋሉ ያጣኒ፣ እግዚአብሔር ይጠብቀኛል የሚያሳጣኝም የለም። ተመልከቱ፣ ጠበቀን። እሺ እንዳንክን የዲያብሎስ ከመሆን ጠበቀን። ጠብቆስ ተመልከቱ፣ አቀበነ ወአቅረበነ ወአብጽሐነ እስከ ዛቲ ሰዓት። አቀበነ ካህኑ ቅዳሴ ገብቶ የሚለው ለዚህ ነው። አቀበነ ጠበቀን። ጠብቆሳ ጠብቆ አልተወንም። አቅረበነ እንድንበላው እንድንጠጣው ደግሞ አቀረበን። ጠበቀን፣ የጠበቀንን አቀረበን፣ ያቀረበንን አበላን። ስለዚህ ቅዱስ ዳዊት ምላኔ እግዚአብሔር እረኛዬ ነው የሚያሳጣኝም የለም ውስተ ብሔር ስዑር ህየ ያሃድረኒ፣ በለመለመ መስክ ያሰማራኛል አለ። በግብ ይጠብቅ ሰው ዝም ብሎ በጊቱ ወደዚያ ስትሄድ በድንጋይ ወደዚህም ስትሄድ በድንጋይ ወደዚያም ስትሄድ በድንጋይ እያለ ቢያውላት እረኛ ነው አይደለ? ምን ማድረግ አለበት? ከተኩላ መጠበቅ ማብላት አለበት። ክርስቶስ ከዲያብሎስ ጠብቆ ከክደት አውጥቶ በሃይማኖት አወጣን። ከዚያ በኋላሳ ከርኩሰት አውጥቶ ወደ ንጽህና ጠራን። ከዚያሳ በለመለመ መስክ ያሰማራናል። የለመለመች መስክ ማናት? ቤተ ክርስቲያን። ከዚያ በዚች በለመለመች መስክ አምጥቶሳ ለምን የለመለመ መስክ አለ? የነቢያት የትንቢታቸው አዝመራ፣ የሐዋርያት የስብከታቸው አዝመራ፣ የመነኮሳት የምንኩስናቸው መዓዛ፣ የሰማዕታት የደማቸው መዓዛ፣ የመላእክት የማሕሌታቸው መዓዛ፣ የመምህራን የትርጓሜያቸው መዓዛ፣ የካህናት የክህነታቸው መዓዛ፣ የምዕመናን የሱታፊያቸው መዓዛ አለባትና የለመለመች መስክ አላት። አምጥቶስ ነው። አምጥቶስ ተመልከቱ። ውሃ በማዕረፍ ሐፀነኒ በረፍቱ ውሃ አሳደገኝ ያለው ጥምቀት ነው። በለመለመ መስክ አሰማራኝ። በየት?
በቤተ ክርስቲያን በለመለመ መስክ አሰማረኝ ያለው ከዚያ በረፍቱ አሳደገኝ። በየሜዳው የሚደረግ ጥምቀት አይሆንም። በለመለመው መስክ ውስጥ የሚደረገው ጥምቀት ግን ጥምቀት ይሆናል። በየአዳራሹ በየጉድጓዱ የሚገርማችሁ ሊቃነ ጳጳሳት ራሱ ጳጳሱ ወይም ፓትርያርኩ ራሱ ፓትርያርክ ነኝ ብለው ከቤታቸው ቅዳሴ መቀደስ ማጥመቅና ማቁረብ አይችሉም። ፍትሐ ነገሥት ይከለክላቸዋል። ጳጳሳት እንኳን አይችሉም። በለመለመው መስክ ውስጥ ያልተፈጸመ ጥምቀት አይደለም። በረፍት ውሃ አሳደገኝ ከዚያሳ ነው። ተመልከቱ። ወአጽሐርከ በቅብርሴ የረፍት ውሃ ማን ነው? ጥምቀት የሚያሳርፍ ማን ነው? ክርስቶስ ነው። የሚያሳርፍ ማለት እሳት ውስጥ ሆነን ረፍት እንዲሰማን ተመልከቱ። ሐዋርያት የወጡ ዘይትከሱ መከከፈሎም ጸጋ መንፈስ ቅዱስ ሐዋርያት ሲገረፉ ቆይተው ሲወጡ ከራሜ ወይን እንደጠጡ ደስ እንዲያላቸው እንዲወጡ ያደረጋቸው የረፍት ውሃ ጥምቀት ነው። ከዚያ በኋላ ተመልከቱ። ሰው ምቾትን፣ እረፍትን፣ አክሊልን፣ ዘውድን፣ ማሸነፍን፣ ኃይልን ከውጭ አይፈልግም። ከየት? ከውስጥ ያስፈልገዋል። በረፍቱ ውሃ ነጽቶ እስከዚያ በኋላ ተመልከቱ። የሕይወት ውሃ ክርስቶስን መጠጣት አለበት። መጣ ዘጸማ ይምጻ ሀቤ ወይሰይ የተጠማ ቢኖር ወደ እኔ ይምጣ ይጠጣ። ከዚያ በከመ ይቤ መጽሐፍ አፍላግማ ሕይወት ይውሕጽ ከርሱ መጻሕፍት እንደተናገሩ የሕይወት ውሃ እኔ ከሆዱ ስፈልቅለት እኖራለሁ። ከዚያ በኋላሳ ውሃ ጸሐሪከ በቅብ ርእስየ ተጠመቀ ነጻ። ከዚያ በኋላሳ ራሴን በዘይት ቀባኸኝ። ዘይት የተባለው ልጅነት ነው። ዘይት የተባለው ልጅነት ነው። አላችሁ የላችሁ? ዘይት የተባለ ምንድን ነው? ልጅነት ነው። ዘይት የተባለ ልጅነት ነው። በዘይት ይቀባል። እንግዲህ ሰው እኛ ከመጠመቃችን በፊት ስርዓታችን ሃይማኖት ነው፣ ሃይማኖታችንም ስርዓት ነው። ለምን? እግዚአብሔር የስርዓት አምላክ ስለሆነ ነው። አብ ወደ ወልድነት፣ ወልድ ወደ አብነት፣ መንፈስ ቅዱስ ወደ አብ ወደ ወልድነት የማይቀየሩት እግዚአብሔር የስርዓት አምላክ ስለሆነ ነው። ጥምቀቱም ስርዓት ያለው ለዚያ ነው። ስንጠመቅ ካህኑ አስቀድሞ ከጥምቀት በፊት ቅባ ቅዱስ ይቀባል ነው። ቅባ ቅዱስ ከቀባን በኋላ ያጠምቀናል። ካጠመቀን በኋላ ሜሮን ይቀባል። አስቀድሞ ቅባ ቅዱስ ሲቀባን ተመልከቱ። ንጉሥ ሊመጣ ሲል የተለቀለቀ የተጠረገ ቤት ይመስላል። ከዚያ በኋላ ደግሞ ተመልከቱ ሲያጠምቀው ይላል። ተመልከቱ ሲያጠምቀው ቅድም የተጠረገ ቤት ይመስላል ነው፣ ይቅርታ። ሲያጠምቀው ደግሞ ሙሉ የተነጠፈ የተጎዘጎዘ ቤት ይመስላል። ሜሮን ሲቀባው ንጉሡ ከነሰራዊቱ መጥቶ የሰፈረበት ቤት ይመስላል። ቅዱሱን ቅባት ሲቀባን ሲያትመን እቀባከ በስመ አብ እቀባከ በስመ ወልድ እቀባከ በስመ መንፈስ ቅዱስ ሲለን ያን ጊዜ ተመልከቱ ሕያው እግዚአብሔር መጥቶ ማይደር ያደርገናል። የዚያን ጊዜ እንደ ቅዱስ አግናጤዎስ ቴዎፎሮስ ወይም ለባሰያነ ክርስቶስ ማይደር እግዚአብሔር መቅደሰ እግዚአብሔር ጸዋርያነ ክርስቶስ መሆን እንችላለን። ከዚያ በኋላ እሳቱ ስንወረወር እናጠፋዋለን። ለምን? ሕያው እሳት ክርስቶስ ከኛ ስላለ። እዚያ አንበሳ ውስጥ ስንሄድ የሕይወት አንበሳ ክርስቶስ እዚያ ስላለ እንለጉማቸዋለን። ገደል ውስጥ ስንወረወር መልሰን እንነሳለን። ለምን? ኃያሉ እግዚአብሔር ከኛ ጋር ስላለ። የክርስቶስ ማድረግም ርሴ አንድ ነገር ልንገራችሁ። ራሴን በዘይት ቀባ። ቅባት የተቀባ ሰው መልኩ ያምርበታል። ውብ ማለት በዓለም ላይ ውቦች የሚባሉት ክርስቲያኖች ናቸው። እስኪ በዓለም ላይ ውቦች ክርስቲያኖች ናቸው ወይ? በዓለም ላይ ውቦች ክርስቲያኖች እነማን ናቸው? ክርስቲያኖች። የብዙ ነገሥታት ኃይል ተደምስሷል፣ ጠፍቷል። የጳውሎስ ሰንሰለት ግን እስከ ዛሬ ታበራለች። የሄሮድስና የሄሮድያዳ ውበት ተሽሯል። የዮሐንስ መጥምቅ አንገት ግን ዛሬም እየበረረቻለች ማለት ነው። ይህንን ውበት የምናገኘው በጥምቀት ስለሆነ ራሴን በዘይት ቀባህ የተባለው በመንፈስ ቅዱስ አጠራኸኝ። ኋላም ልጅነት የምናገኘው ኋላም በኃጢአት ብንሰናከል፣ በስርቆት በዝሙት ብንሰናከል ካህኑ እግዚአብሔር ይፍታ ሲለን መፈታት የምንችለው ስርየተ ኃጢአትን የምናገኝባት ኃይለ ጥምቀት በልቡናችን ውስጥ ስላለች ነው ማለት። መጨረሻ ላይ ስትሉኝ ነጻን ታተም ማይደር እግዚአብሔር ሆን። አሁን ምን ይቀረናል? ቅዱስ ሥጋውን ክቡር ደሙን እንበላለን። ከቃሉ ጋር ናችሁ። ሰውን አስታጥበን ምሳውን ባናበላው ምግብ አይባልም፣ አናጠግበው። ስለዚህ ተመልከቱ። ወሰራይ ከማይድ በአንጻሪው ላይ ሳክዩኝ አንተ በጠላቶቼ ፊት ማዕድን አዘጋጀህልኛል። አሁን እንዴት አድርጎ በረፍቱ አሳደገኝ? ጥምቀት ነው። ራሴን በዘይት ቀባኸኝ ያለው ልጅነት ነው። ከዚያ በኋላ ተመልከቱ ማዕድን አዘጋጀህልኝ የተባለው ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ የሐዋርያት ሃይማኖት አብ ወልድ መንፈስ ቅዱስ አንድ አምላክ፣ የሐዋርያት ክህነት በስጁማን የምትሰጠው የሐዋርያት መስዋዕት ክርስቶስን ቅዱስ ሥጋውን ክቡር ደሙን የሚቀበሉበት ይሄ ጥምቀት ተብሎ ሊጸና ይችላል። ስለዚህ
ሳያምኑ መጠመቅ ኃጢአት ነው የሚሉ ሰዎች አሉ። ሕፃናት አላምኑ የሚሉ ሰዎች አሉ። ከሕፃናት በላይ የሚያምን ሰው አለ? እስኪ ንገሩኝ። እስኪ አንተ ሳያዩ የሚያምኑ ምኖች ናቸው ነው? አቤት። አሁን አንድን ሕፃን ልጅ ዝም ብዬ እግዚአብሔር ጅብ አለ ብለው ያምናል አያምኑ? ሳያዩ የሚያምኑ ንዑዳን ክቡራን ሊሆኑ ሕፃናት ናቸው። ስለዚህ ሕፃናት አንዳንድ ሰዎች አሉ። ለምሳሌ እንቅጩን ለመናገር የእስልምና እምነት ተከታዮች ለምሳሌ እናንተ እኮ ስትወለዱ ስላምናችሁ ኋላ ነው ክርስቲያን የሆናችሁ ላይ እንዴት ያንተ ጅልነት ነው? እግዚአብሔር ያልነበረበት ይሄን መስቀሉን እንደ ማተቡን ነው የሚያዩት ማለት ነው። እግዚአብሔር ያልነበረበት ጊዜ ከሌለ እነሱም እንኳን ቢሆን ረድኤቱ ይቀርባቸዋል እንጂ የእግዚአብሔር ፍጥረት ያልሆኑበት ጊዜ የለም። ሰይጣንም እንኳን የእግዚአብሔር ፍጥረት ያልሆነበት ጊዜ የለም። የእግዚአብሔር ያልሆንበት ጊዜ የለም። ከእግዚአብሔር የማንዋሃድበት ጊዜ ግን ሊኖር ይችላል። ስለዚህ ሰው ከእግዚአብሔር መዋሃድ እንዲችል ይጠመቃል እንጂ ሳይጠመቅም የእግዚአብሔር ነው። እነሱም እንኳን ቢሆኑ የእግዚአብሔር ፍጥረቶች ናቸው። ሰይጣንም የእግዚአብሔር ፍጥረት ነው። በፍጥረትነት በሃይማኖት አጋንንትም እንኳን ቢሆኑ እግዚአብሔር ፈጠረ ማለትን መተው አይችሉም። ስለዚህ ሳንጠመቅም የእግዚአብሔር ነን። መዋሃድ የምንችለው ግን ስንጠመቅ ስለሆነ ነው። አምነን ተመልከቱ፣ በኋላ መጠመቅ የምንችለው። ስለዚህ ልጆቹ ሲጠመቁ ጀምሮ የክርስቲያን ልጆች ክርስቲያን ናቸው። ነገር ግን ክርስቶስን መዋሃድ እንዲችሉ ለመዋሃድ የጸጋውን ሱታፌ ማግኘት እንዲችሉ ጨርቋን ዳሳ 12 ዓመት የፈሰሰው ደም እንደቆመላት ሁሉ የእግዚአብሔርን ጨርቅ ዳሳ እንደቆመላት የክርስቶስ ልብስ የምትባለው ቤተ ክርስቲያንን ዳሶ የኃጢአት መርከብ ይቆምለት ዘንድ ሱታፌ ክርስቶስን ያገኝ ዘንድ ይጠመቃል እንጂ ቀድሞም የእግዚአብሔር ነው ማለት ነው። ለዚያውም ላይ 40 ቀን 80 ቀን የሚቆየው ሴቲቱ እስከ 40 ቀን ድረስ ከማዕፀኗ የተፈጥሮ ግዳጅ ስለማይቆምላት ወንድ ከወለደ ዘሌዋውያን 12 እንደተቀመጠው ሴት ከወለደች እስከ 80 ቀን የተፈጥሮ ግዳጅ ስለማይቆምላት የፈጣሪ ደም በሚፈስባት ቤተክርስቲያን ደግሞ የፍጡር ግዳጅ ስለማይፈጸምባት 40 ቀን 80 ቀን ቅድም የተባለው ምስጢር እንዳለው ነው። 40 ቀን 80 ቀን ይቆያሉ እንጂ ክርስቲያን ሳይጠመቅም እስኪመጣ ድረስ ባለው ሰዓትም ክርስቲያን ነው። ስለዚህ ሕፃናትንም ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተሰብ እንዳደረገ እኛም ቤተሰብ እንሆናለን። የምንጠመቀው በአብ በወልድ በመንፈስ ቅዱስ ስም ነው ወይስ በክርስቶስ ስም ነው? በአብ በወልድ በመንፈስ ቅዱስ ስም ነው በክርስቶስ ስም ነው የምትጠመቁት? በክርስቶስ ስም ሳትጠመቁ ስለዚህ በአብ በወልድ በመንፈስ ቅዱስ ስም ነው በክርስቶስ ስም የምትጠመቁት? አቤት እንዴ! በአብ በወልድ በመንፈስ ቅዱስ ስም ነው የምትጠመቁት? በክርስቶስ ስም ሳትጠመቁ ወልድ ክርስቶስ እኮ ነው። በአብ በወልድ በመንፈስ ቅዱስ ስም መጠመቅ ማለት በክርስቶስ መጠመቅ ነው አይደለም? የሁላችሁ ችግሩ እዚህ ላይ አብ ወልድ መንፈስ ቅዱስ ስንት እግዚአብሔር ናቸው። ለዚህ እኮ ነው መድኃኒታችን ኢየሱስ ክርስቶስ አርኤና ለአብ ወያክለና አለው ፊልጶስ ጌታ አብን አሳየንና ይበቃና ሲሆን ይታምሩኑ ከማነ በአብ ወአብ አብ በእኔ በልብነት ከዊን እንዳለ እኔ በአብ በቃልነት ከዊን እንዳለ አታውቅምን ብሎ ነው የመለሰው። እኔ አብ ልቤ ሆኖ በእኔ እንዳለ እኔ ቃል ሆኜ በሰማያት በሱ እንዳለሁ አታውቅምን? ተመልከቱ፣ ብዙ መናፍቃን ይደናገራሉ። ወዝኒ ቃል ዛነ ነገርኩክሙ፣ አሁን እኔ የምነግራችሁ ቃል እኔ የምናገረው አይደለም በእኔ ያለ አባቴ ነው እንጂ ይላል። በእኔ ያለ አባቴ ማለት ምን ማለት ነው? በእኔ በልብነት ያለ አብ ይናገራል እንጂ። እስኪ አንተ ጥያቄ ልጠይቃችሁ፣ ክርስቶስ ሲሰቀል በመስቀል ላይ አብ አብሮ አለ የለም? አለ። እንግዲያም አብ ተሰቅሏል? አልተሰቀለም። አልተሰቀለም ማለት አብ አልተሰቀለም። ለምን? ተመልከቱ፣ አስማትን አካላት ህቡራን እንበለ ተሌልዮ፣ ተመልከቱ፣ ህቡራን እንበለ ተሌልዮ ይሉያን እንበለ ትድምርት ናቸው። ሥላሴ ያለመጠቅለል ሶስት ናቸው። ያለመጠቅለል ሶስት ናቸው። ያለመከፈል አንድ ናቸው። ስለዚህ ክርስቶስን ስናነሳ አብን ማንሳታችን ነው። መንፈስ ቅዱስን ማስተያዛችን ነው። የሥጋዌ የተለየ የአካል ስሙ በተለየ አካሉ የተለየ የአካል ስሙ ሥጋ መንፈሱ ክርስቶስ ይባል እንጂ ክርስቶስን ማመን አብን ማመን ነው። መንፈስ ቅዱስን ማመን ነው። አብ ምን ወልድ መንፈስ ቅዱስ ማለት ክርስቶስን ማመን ነው። ለምን? አብ በልብነት በወልድ አለ። ለምሳሌ እኔ አንድ ቃል እዚህ ወሶባ አንተ የተፈቅድ ትልከው ወደ ቃል ይላል ቴዎዶጦስ ዘንቆር ሃይማኖት አሁን አንተ እንኳን በልብ ያለውን ቃል በሰሌዳ ላይ ስትጽፈው ከልብ ተነጥሎ በሰሌዳ ላይ አይቀመጥም። በልብ ላይ እንዳለ በሰሌዳ ላይ ይቀረጻል። አካላዊ ቃል ክርስቶስ ከአባቱ ልብነት ሳይነጠል
በእውነተኛይቱ ሰሌዳ መለኮት በድንግል ማርያም ሲቀረጽ ከአባቱ አልተነጠለም። በልብ ያለውን ቃል በሰሌዳ ላይ ስትጽፈው ልብም ወጥቶ ከሰሌዳው ላይ አረፈ እንደማይባል አካላዊ ቃል ክርስቶስ ከድንግል ማርያም ሲወለድ አብም አብሮ ተጠቅሎ ተወለደ አይባልም። ስለማይጠቀለሉ አብ ወልድ መንፈስ ቅዱስ ተወለዱ አንልም። ስለማይለያዩ ወልድን ከአብ ከመንፈስ ቅዱስ ነጥለን አናይም፣ ነጥለን አንጠመቅም። ስለዚህ የምንጠመቀው በአብ በወልድ ግን በአብ በወልድ በመንፈስ ቅዱስ ስንጠመቅ ከወልድ ከመንፈስ ቅዱስ ክርስቶስ የትኛው ወልድ ጋር እንጂ ወልድ። ስለዚህ በአብ በወልድ በመንፈስ ቅዱስ በማን መጠመቅ በማን መጠመቅ ነው? በወልድ በክርስቶስ መጠመቅ ነው። ሐዋርያት በጊዜው ሲያስተምሩ በክርስቶስ ስም ተጠመቁ ነበር የሚሉት። በክርስቶስ ስም ተጠመቁ። ለምን በአብ በወልድ በመንፈስ ቅዱስ ስም ተጠመቁ አይሉም ከተባለ በዚያን ጊዜ ክርስቶስ ሎቱ ስብሐት ክርስቶስ አምላክ አይደለም ይሉ ነበር። ሰዎች አምላክ አይደለም ብለው ያምኑ ነበር። እነዚህ አሁን ሲያምኑ ክርስቶስማ አምላክ ነው። ለምን? አምላክነቱን በሶስት ነገር ተረዱ። በድንግልና መወለድ የሚችል አምላክ ብቻ ነው። አንድ፣ ሞትን አሸንፎ መነሳት የሚችል አምላክ ብቻ ነው። ሁለት፣ ከሞተ በኋላ ሞቱ መንፈስ ቅዱስን መላክ የሚችል አምላክ ብቻ ነው። ሶስት፣ ተመልከቱ። በድንግልና መወለድ፣ ሞትን አሸንፎ መነሳት፣ ከሞተ በኋላ መንፈስ ቅዱስን መላክ የአምላክ ስራ ብቻ ነው። ስለዚህ አምላክን በስሙ ካልተጠመቁ አምላክነቱን አያምኑም። ለምን? ማንኛውንም ስራ የምንሰራው በአምላክ ስም ነውና። በክርስቶስ በአምላክ በሱ ስም ከተጠመቅን ክርስቶስ አምላክ ነው ማለታችን ነው። ካልተጠመቅን ደግሞ በአምላክ ስም ስራ ስለምንሰራ የክርስቶስን አምላክ ለመካዳችን ነው። ሐዋርያት የክርስቶስን ጌትነት የሚክዱ ሰዎች በዝተው ስለነበረ ጌትነቱን ሰዎች ያምኑ ዘንድ በክርስቶስ ስም ተጠመቁ ማለታቸው ነው እንጂ በክርስቶስ ስም ተጠመቁ ሲሉ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ ማለታችን ነው። ስለዚህ ውሉድ አበው አብ ዘበሰማያት አለንና በሰማይ አባታችን ውሉድ